የዘረፍሽው? ሀና ተዘረፍኩልሽ። በጣም ብዙ ወርቅ ነበረኝ፣ እሱ ደግሞ አሁን የለም። እሱ ነው እንዴ? ስለ ወርቁ ታውቂ ነበር? አዎ እማዬ አውቅ ነበር። ስለዚህ እንደገመትኩት እነ ሰላም ሌላ ቦታ አስቀምጠውት ነው ማለት ነው? አረ እንደሱ አይደለም። እና ታዲያ ምንድን ነው የምታውቂው? እማዬ አንቺን ላለማስጨነቅ ነው ያልነገርኩሽ እንጂ ወርቁ እኮ ከጠፋ ቆይቷል። ምን? እንዴት? ያኔ አንቺ የተመታሽ ጊዜ ሳይሆን አይቀርም የጠፋው። እና ማን እንደወሰደው ታውቋል? ያው እርግብ ነች ልትሆን የምትችለው። ወይኔ ዘንድሮ ግን ምን አይነት ነገር ነው የገጠመኝ? በቃ እማዬ አሁን አንቺ ተረጋጊ። ምኑን ተረጋጋውታና? ቆይ ምኑ ነው የሚያረጋጋው? ፖሊሶቹ እርግብን ካገኟት ይይዟትና ያስመልሷታል። እንዴ ያንን ሁሉ ወርቅ ይዛ እንዴት ነው ቆይ የምትገኘው? እማዬ በቃ ከጠፋችም ትጥፋ፣ ዋናው እኮ ያንቺ ደህንነት ነው አይደል? አይ ሀና አንቺ የዋህ ልጅ ስለሆንሽ ስለ ገንዘብ ምንም አይገባሽም አይደለም? እማዬ ስለ ገንዘብ እኮ ሳይገባኝ ቀርቶ አይደለም። እንደዛ ባይሆን ኖሮማ አይዞሽ አትይኝም ነበር። እማዬ ምንም ያህል ቢሆን እኔ የገንዘብ ነገር የማይገባኝ ልጅ አይደለሁም፣ ግን ደግሞ ከምንም በላይ ያንቺ ጤና ይበልጣል። ሀና ለመሆኑ ወርቁ ምን ያህል እንደሆነ አይተሽ ታውቂያለሽ? ኧረ አይቼው አላውቅም። ከ3 ሚሊዮን ብር በላይ አውጥቼ ነው የገዛሁት። ምን? ይሄንን ያህል? እርግብማ የመጣችበትን ነገር አሳክታ ነው የወጣችው። እርግጠኛ ነኝ ደግሞ እዚህ ነገር ላይ የባዩሽ እጅ አለበት። እንዴት? እርግብማ ይሄን ነገር ብቻዋን ልታረገው አትችልም። ባዩሽ ምቹ ጊዜ ስትጠብቅ ነበር። እማዬ በቃ አንቺ ተረጋጊ። ፖሊሶቹ ሁሉንም ነገር ይደርሱበታል አይደል? አንቺ መረጋጋት ብቻ ነው ያለብሽ።